لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. አይ ዱንያ ዛሬ ይዤላችሁ የመጣሁት ቪዲዮ በጣም አስደንጋጭ ነው፣ ግን በጣምም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች በሙሉ በያላችሁበት የአላህ ሱብሃነሁ ወተዓላ ጥበቃ ይለያችሁ። እንደውም ክርስቲያን ወገኖች ሰላም ብያለሁ። ውድ ሀገሬ ልጆች ዛሬ ይዤላችሁ የመጣሁት ቪዲዮ በሶሻል ሚዲያ ላይ በምዛወርበት ሰዓት በቤይሩት የምትኖር አንዷ እህታችን ገላ ቆራርጣ በሻንጣ አርጋ እንደጣለቻት ነው የሰማሁት። ሀዋይ ማለት ነው። እኛ ምን አይነት ጨካኞች ብንሆን ነው በዚች ባረመኔ ጨካኝ ስንት እህቶችና ወንድሞቼ ከስራቸው የሚስተጓጎሉና ከስራቸው የሚወጡ እህቶች ወንድሞች አሉ። ሀዋይ እኛ የወጣ ነው ሰርተን ለመለወጥ ነው። ሰርተን ለመለወጥ እስከሆነ ድረስ አንገታችንን ደፍተን መስራት አለብን። አይደለም እንደዚህ የሰው ልጅ እንደዚህ ሊገደል ቀርቶ አይደለም። እኔ እንጃ የሆነ በመርፌ ራሱ እንደዚህ የሆነ እኔ እንጃ ብቻ ምን አይነት ድፍረትና ምን አይነት ዝላነት እንደሆነ ምን እንዳደረገቻት ገና ኢንፎርሜሽን ገና አልወጣም። ኢንሻአላህ ቀጣይ ቪዲዮ ሰራላችኋለሁ። ኢንፎርሜሽን ለምንድን ነው የገደለቻት፣ ለምንድን ነው እንደዛ ቆራርጣ ለሻንጣ ውስጥ ያስገባቻት የሚለውን ነገር ቀጣይ ቪዲዮ ሰራላችኋለሁ። እኔ ዛሬ የመጣሁት ምክር ለእህቶችና ለወንድሞቼ ነው። ስደት ላይ በምንኖር ሰዓት ተመካከረን ተዋደን ተፋቅረን መኖር አለብን። እንዳውም እኔ በስደት ያገኘኋቸው እህቶቼ በጣም እንቁና በጣም ቁጥብ እህቶቼ፣ በጣም የሚመክሩኝ በቃ ስማርት የሆኑ እህቶቼ ናቸው። በጣም ነው የምወዳቸው። ልክ እንደ እናት ልጅ ነው በቃ መሳሳላቸው ማለት ነው። ሀባይ የምወዳቸው። ትናንትና ኤፍቢ ላይ በምዘዋወር ሰዓት አንድ ቪዲዮ አየሁኝ። እናንተ ማየታችሁ ሊሆን ይችላል። አጋጣሚ እኔ እንደዚህ ሰውሬ ምናምን ነገር አቀነባብሬ ባመጣ ብዙ ቤተሰብ ሊጎዳ ይችላል። ሀባይ ጓደኛዋ አንድ ቤት ነው፣ ሁለት ናቸው የሚሰሩትና አንዲቱ ምግብ አንዲቱ ጽዳት ነው። ቆይ ላሳያችሁ ጓደኛዬ ምናምን ነገር እያለች ክላስ ገባች። ክላሷ በሚገባ ሰዓት ያች ጽዳት የምትሰራ ልጅ ጽዳቷን ጨርሳ አጠናቃ ቁጭ ብላ ስልኳን ይዛለች። ለምንድን ነው ዛሬ የማታግዥኝ? ዛሬ ጅሙ አይደለም እንዴ? ለምንድን ነው የማታግዥኝ? ሰውሬ ለመዳም ነው ማሳየሽ አለቻት። ሰውራ ለመዳም ብታሳያት ይሻላል፣ ግን ኤፍቢ ላይ ነው የለጠፈቻት። ደፋር ማለት ነው። እህትሽ ናት፣ ወገንሽ ናት። ለምን እንደዛ አታያትም? እህቴ እገዥኝ፣ የኔ ውድ ሀገሬ ልጅ እገዥኝ፣ ዛሬ እንግዳ ይበዛብኛል ብለሽ ብታያት ምን አለ? ወይም ደግሞ ለመዳምሽ ተናግረሽ በትርፍ ጊዜዋ ጽዳት በምጨርስ ሰዓት ከጎኔ ሆና ትገዘኝ ብለሽ ብትናገር ምን ችግር አለው? ኤፍቢ ላይ በምለጥፊ ሰዓት ብዙ ዘመዶች ሊያዋት እማዬም እነሱ ልታያት ትችላለች። እና ያሳፍራል። ሀባይ እኛ በስደት ስንኖር አንገታችንን ደፍተን የመጣንበትን ዓላማ አሳክተን ወደ ሀገራችን እንድንገባ ቀን ከሌት የምንሰራ እህቶቼ ወንድሞቼ፣ በታማኝነት የምንሰራ የሀገሮቻችን ልጆች እየመከርን ተጎናቸው ይሆን። አላህ ሱብሃነሁ ወተዓላ ያታሰበ እርዚቅ አላህ ይወፍቃቸው። አንዳንዶችም ዘላን አሉ። የሀገሮቻቸውን ልጆች ልክ እንደ ጥላት አድርገው ከሌላ ሀገር ዜጋ ጋር ወግ ነው የሀገሮቻቸውን ልጆች የሚጨቁኑና ስንት ነገር የሚያደርጉ እህቶች ወንድሞች አሉ። ከዚህ ነገር ልትጠነቀቁ ይገባል። ያሳዝናል። ምን አይነት ወንጀል ብትሰራባት ነው? ባልሽን ቀምታት ሆነ ባል ብሄድ ባል ይመጣል። መተውን የመሰለ ነገር እያለ ይህን ያህል ምድሪመው ይህን ያህል እንዳለ ወንጀል መግባት ለምን ያስፈልጋል? ገንዘብሽን ወስዳብሽ ተሆነ ንብረትሽን ዘርፋብሽ ተሆነ ሰርተሽ ታገኘዋለሽ። እና ያው ልጅቱ የገደለችው እንደተያዘ ነው የሚነገረው። ለምን እንደገደለቻትና እንዴት ለምን ብለው ኢንሻአላህ ቀጣይ ቪዲዮ ተሰሩ። ቀጣይ ቪዲዮ እሰራላችኋለሁኝ። ይቅርታ ትንሽ ስለምፈራ ነው። እና ሀዋይ እኔ የምላችሁ ምንድነው በስደት ላይ በምንኖር ሰዓት ተመካክረን ተዋደን መኖር አለብን። አንቺ ትብሽ አንተ ትብስ ተባብለን መኖር አለብን።
እንጂ እንደዚህ አይነት አረመኔ ጭካኔ እንዴት እኛ ጠይብ የሆነ ነገር የነካን ነገር አለ። ግን የኛ ዜጎች ስንባል ደፋር እኔ እንደምፈራ ምን ሁላችሁም በፈሩ ኖሮ አይደለም የሰው ልጅ እኔ ነምላ በዚህ ባጠገብ ስታልፍ ተረግጬ አልገላትም። በሆነ ምንድን ነገር አንስቼ በሽባክ ነው የምወረውራት ማለት ነው። ሀባይ ለምን ያላህ ፍጡር ናታ። አንድ አጋጣሚ አይታወቅም። እሷ ነገ ልታስጠይቅ ትችላለች። ሩህ ማጥፋት ማለት በጣም ከባድ ነው ታውቃላችሁ። ሩህ በምታጠፉ ሰዓት ጥንቃቄ ልታደርጉ ይገባል። አይደለም ሩህ ማጥፋት በተሳሳተ መረጃ የምትወነጅሉ ተሆነ በጣም ከባድ ነው ማለት ነው። ሀባይ አይደለም እንደዚህ የሰው ሩህ ማጥፋት አለ ወንጀሉ ወንጀለኛ ነው ብሎ መዞለም በጣም ትልቅ ከባድ ነው። እና ምንድነው የምታረጉት እናንተ በአንድ ሰው በሚበድላችሁ ሰዓት እንትን ባላችሁ ሰዓት መተው ትችላላችሁ። አንድ ነገር አጣችሁ ተሆነ ያን ነገር ልታገኙ ትችላላችሁ ማለት ነው። ሀባይ መተውን የመሰለ ነገር የለም። መተው ትችላላችሁ። ግን እናንተ ያን ነገር የማተውት ተሆነ ነገሩ እየተከረረ ይሄው ወደ ግድያ ነው የሚሄደው ማለት ነው። ሀባይ አንድ ነገር ታጣችሁ አላህ Subhanahu Wa Ta'ala የጥፍ አድርጎ ይተካችኋል። ባልም ነው ከዛ የበለጠው አላህ Subhanahu Wa Ta'ala ሊተካሽ ይችላል። እንግዲህ ምን እንዳደረገቻት ምን እንደሆነ የሚታወቅ ነገር አንዳችም ነገር የለም። ኢንሻአላህ ቀጣይ ቪዲዮ ተሰማሁኝ ቀጣይ ቪዲዮ እሰራላችኋለሁኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደርጋችሁ ወደ ቻናሉ ተቀላቀሉ እና አላህ Subhanahu Wa Ta'ala ከመጥፎ ነገር አላህ ይሰውረን። በጣም ከባድ ነው እና ኢንሻአላህ እኔ የምላችሁ ምንድነው በስደት የምትኖሩ እህት ወንድሞቼ አላህ Subhanahu Wa Ta'ala ከመጥፎ ነገር አላህ ይሰውራችሁ። የምትዋደዱ የምትመካከሩ እህቶቼ ወንድሞቼ አላህ Subhanahu Wa Ta'ala ያታሰበ እርዝቅ ይስጣችሁ። ተንዋደድ እንፋቀር። ግን ሀማ ያኔ እናንተ እርስ በርሳችን የምንደባደብ ተሆነ እርስ በርሳችን እንደዚህ ምን ተሆነ ወላሂ ነው የምላችሁ ማለት ነው። እኔ አሁን ያለሁበት አገር በጣም ከረመዳን ጀምሮ ከስራ የወጡ እህቶቼ ወንድሞቼ አሉ። ስራ የለም በቃ እንዴ ይፈራሉ እኮ ሀባይ። ሁሉም ሶሻል ሚዲያ ተጠቃሚ እኮ ነው። ይሰማሉ እኮ ይገዛት ይገዋን እንደዚህ አደረገቻት ተብሎ ሲባል ያኔ ሰዓት ምንድነው የሚሆነው? ጠየቅ የገዛ ዜጋዋን ገደለቻት፣ የገዛ ዜጋዋን ደበደበቻት፣ የገዛ ዜጋዋን ሰውራ ኤፊ ብላ ለጠፈቻት። ይሄ ድፍረት ነው። ነገም የሷ ልጆች ወይም ደግሞ የባሏን ገመና ወይም ደግሞ የሴትዮዋን ገመና ሶሻል ሚዲያ ላይ ታወጣላችሁና ሶሻል ሚዲያ ላይ ያን ሰዓት አንቺ በምታወጫት ብትመክራት ይሻል ነበረ። እኔ በጣም ያፈርኩ ማለት ነው። ሀባይ የሆነ ምንድን ልታሳይ ነው ምናምን ነገር እያልኩኝ እንደዚህ ክደት አለችና ለከላሷ ገባችና ሰወረች እና በጣም ይገርማል። አሰላሙ አለይኩም። لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير.